የወፍ ጎጆ ከቤተሰቧ ርቃ የምትኖረው ዳሪያ ወደ አባቷ ቤት መጣለች። አክስቷ ወይዘሮ ነዚያት ቤቱን ትከፍትላታለች። ማንም ቤት የለም እንዴ? አባት ሲሄድ አላየሽውም? ሌላ ሰው ማን ቤት ይኖራል ብለሽ ነው? ለምንድነው ደግሞ ስልክ እየደወልሽ የምትዘጊው? እርግጠኛ ነኝ አንቺ ነሽ አይደል? ነሽ ግቢ። ዳሪያ ከ5 ዓመት በኋላ ወደ ቤቷ ስትመለስ ስሜቷ ሁሉ ይዘበራረቃል። ብዙ ትዝታዎች በአእምሮዋ እየመጡ ይመላለሳሉ። የደወልኩት ያው አንቺ አንስተሽ መልስ ሰጪኛለሽ ብዬ ነበር፣ ግን አባዬንም ያነሰው ስለዛ ዘገዋለሁ። ለምንድነው ቆይ ደጋግመሽ የምትደውይው? የዶኒሽ ሁኔታ አስጨንቆኝ ነው። እንዴት ነው ሕክምና ጀመረች? ጥሩ ነው። ስለሷ ማሰብሽም ጥሩ ነው። ከቱርካን ጋር ዛሬ ሐኪም ቤት ሄዳ ነበር። ዛሬው የነገ ውሳኔ ይሰጣታል። ልጄኛ በጣም ተጨንቀናል። አባትሽ ሰላም አጥቷል። ታውቂያለሽ፣ በልቧ ደም እየፈሰሰ ነው እና ሁላችንም ማዝነናል። ሁላችንም ተሰብረናል። ይሄ እግዚአብሔር ቁጣ ነው። እኔ አርጅቻለሁ። ምን አለው እኔን ህይወት ቢወስዳት? የዚች ትንሿ ልጅ ህይወት ምን አደረገች? እያለሽ ነዘይ ስታለቅስ ዳሪያ ታጽናናታለች። አክስቴ ዶኒሽ ጠንካራ ልጅ ናት። ይህንን ሁኔታ እንደምታልፈው አምናለሁ። እባክሽ አትዘኝ። እኔ እንጃ እንዲህ ቀላል አይመስለኝም። በሽታው በጣም ከባድ ነው። እስከ ሞት ድረስ ሊያደርሳት እንደሚችል ዶክተሮቹ ተናግረዋል። አክስቴ ነገሮች እኮ እንደ ድሮ አይደሉም። ብዙ መንገድ አለ። አታስቢ፣ ትድናለች። እስኪ እናያለን። ዶክተሮቹም እንደዚህ ነው የሚሉት። ዶኒሽን ለማናገር ሞክሬ ነበር። በጣም ተናዳብኛለች። አትናደጅባት፣ እሷ እኮ ብዙ ችግር አለባት። እና አንቺስ ጉዳይ እንዴት ሆነ? አክስቴ ኑሮ ስላስቸገረን ከሙስጠፋ ጋር ወደ ነሩቻን ቤት ልንገባ ነው። ልጁን ይዛችሁ? አዎ ልጁን ይዘን። ለእህትሽ ቱርካን ያልሆነች ላንቺ ትሆናለች ልጄ? አይ ጥሩ ሐሳብ አይመስለኝም። በዚህ ጊዜ ተደብቃ አስታዳምጥ የቆየችው የፋቲ ሚስት ውዴ ዳሪያ እንዴት ነሽ? ደህና ነሽ? ቆይ ሻይ ላፍላልሽ። አክስቴ በኋላ እንገናኛለን። በቃ ሌላ ቀን እመጣለሁ ብላ ዳሪያ ከመቀመጫዋ ትነሳለች። እንዴ ቆይ እንጂ ተረጋጊ። ዳሪያ ከቤት ወጥታ ትሄዳለች። በሌላኛው ትዕይንት ቱርካንና ዶኒሽ በቀጠሯቸው መሰረት ወደ ሐኪም ቤት እየገቡ ነው። ሶመር ከኋላቸው ይመጣል። በዚህ ጊዜ ቱርካን ስልክ ይጠራል። ቱርካን ይላል ሶመር። ቱርካን ሶመርን ችላ ብላ ስልኳን ታያለች። የደወለው ካርታል ነበር። ውዴ ትላለች ቱርካን። ቱርካን የሰሞትን ነገር አታምኝም። ዳፍኔ አባቴ ብላ ጠራችኝ ይላል ካርታል። በጣም ይገርማል ትላለች ቱርካን። ታውቂያለሽ ቱርካን፣ ይህንን ቃል መስማት በጣም ናፍቄ ነበር እና በጣም ነው ደስ ያለኝ። በደስታ እንባ ነው ያነባሁት። ለዚህ ማዕረግ ስላበቃችኝ ኩራት ተሰምቶኛል። በቃ ምን ልበልሽ፣ ደስታዬ ወደር አጥቷል እና ከዚህ በኋላ እሷን እስከ ሕይወቴ ፍጻሜ ድረስ እንደ ራሴ ልጅ አያታለሁ። ሕይወቴን ለእሷ አሳልፌ እሰጣለሁ። በቃ ልክ እንደ አባቷ ሆናለሁ። እስኪ አስቢ ቱርካን፣ አባቷ እዚያ አለ። ይህንን እሷ ታውቃለች፣ ግን እኔን መረጠች እና አባቴ ብላ ጠራችኝ። ይህ እኮ በጣም ትልቅ ዋጋ ያለው ነገር ነው ይላል ካርታል። አዎ ተረድቻለሁ እና በጣም ደስ ብሎኛል። ታውቂያለሽ፣ ሁሉም ነገር ቀስ በቀስ በጥሩ መንገድ እየሄደ ነው። ካርታል፣ አሁን ሆስፒታል ውስጥ ነኝ። በኋላ እንገናኝ። እሺ። ቱርካን የሆስፒታሉ መጸዳጃ ቤት ገብታ እያለቀሰች ከራሷ ጋር ታወራለች። ልጄ፣ እሱ አባትሽ አይደለም። ልጄ ዳፍኒ፣ ይህንን አታድርጊ። ምን አይነት ሁኔታ ውስጥ ነው የገባሁት? እህቴ ትላለች ዶኒሽ እየመጣው ነው። ቱርካን ፊቷን ታጥባ ትወጣለች። ሶመርና ዶኒሽ ውጭ ቆመው እየጠበቋት ነው። እህቴ ምን ሆና ይሆን ትላለች ዶኒሽ። ያው በስልክ መጥፎ ዜና ደርሷት ይሆናል። ቱርካን ደህና ነሽ? ደህና ነኝ፣ ምንም ችግር የለም። እህቴ እያለቀሽ እኮ ነው። ምንድነው? የተፈጠረ ነገር አለ? ከስራ ነበር የተደወለልኝ። ምንም ፊቴን ታጠበኝ ነው። አትጨነቂ። እሺ እንሂድ፣ ዶክተሩ እየጠበቀን ነው። በሌላኛው ትዕይንት የካርታል ሰራተኛ ወደ ካርታል ቢሮ ትገባለች። ምን ነው? ችግር አለ እንዴ? ምን ነው ፊትሽ ያለቀሽ ትመስያለሽ? አዎ ቅድም ስታወራ እየሰማሁ ነበር። አባቴ ብላ ስለጠራችህ እኔም በጣም ደስ ብሎኛል። አዎ እውነት ነው። አንተ ይህን ዕድል በማግኘትህ እኔ በጣም ደስ ብሎኛል። እኔም በጣም ተደስቻለሁ። ታውቂያለሽ፣ በጣም ድብልቅልቅ ያለ ስሜት ነው። ዳፍኔ አባዬ ብላ ስትጠራኝ የራሴ ሴት ልጅ
አባዬ ብላ እንደጠራችኝ ነው ስሜት የተሰማኝ እና ልጄ እንዳልሞተችና አሁንም አብራኝ እንደሆነች ነው የተሰማኝ። ወንድም ካርታል በሕይወት ውስጥ ምንም ነገር ዝም ብሎ አይከሰትም። ሁሉም ነገር ለበጎ ነው። ቱርካንና ዳፍኒ በሕይወት የተሰጡ ሁለተኛ ዕድሎች ይመስሉኛል። እናም አንተ አሁን ከእንደገና በእነሱ አዲስ ሕይወትን ጀምረሃል። ልክ ነሽ። በሌላኛው በኩል ሶመር ሚኔ ወዳለችበት የአእምሮ ሕሙማን ክፍል ሄዶ እያናገራት ነው። ሶመር በጣም አዝናለሁ። መድኃኒቱን እየወሰድኩ አይደለም። በቃ ተስፋ ቆርጫለሁ። ሳስበው የምድን አይመስለኝም። በቃ ራሴን መቆጣጠር አቅቶኛል። ይኸውልሽ ሚኔ፣ እንድትድኚ መድኃኒቶችን መውሰድ አለብሽ። ካልሆነ እዚህ መቼም አትወጪም። ቱርካን ኪራዝን ይዛት እንድትመጣ ማድረግሽ ደግሞ ልክ አይደለም። ሁለተኛ እንዲህ ማድረግ የለብሽም። እና ደግሞ ማወቅ ያለብሽ ኪራዛውን አንቺን ለማግኘት ዝግጁ አይደለችም። አንቺ እሷን ለማግኘት ትዕግስት ባጣሽ ቁጥር የእሷን ልብ ትሰብሪዋለሽ። ገብቶሻል አይደል? እሺ፣ እውነት ነው። እሷ እኔን ትፈራኛለች። ያን ደግሞ አውቃለሁ። ልጄ እናቷን ትፈራለች፣ ትፈራኛለች እያለች ሚኔ ታለቅሳለች። ያው ጊዜ ይፈጃል። ባንዴ ልትላመድ አትችልም። ታውቂያለሽ፣ ዳፍኒም እኔን ትፈራኛለች። አንቺ ኪራዝ እንደምትፈራሽ ሁሉ ዳፍኒ ደግሞ እኔን ትፈራኛለች። እኔም ባየሽ ቁጥር ትደበቃለች። ቱርካን ይቅር ካላለችኝ ልጄም ይቅር ልትለኝ አትችልም። ታውቃለህ ሶመር፣ እኔም አንተም ጥፋተኛ ነን እና አሁን ዋጋችንን እየከፈልን ነው። አዎ ልክ ነሽ። እኛ የሰራናቸው ቅጣቶች በልጆቻችን እያሳደዱን ነው። አዎ እነሱ ንጹህ ናቸው። ጥፋቱ ሁሉ የኛ ነው። የእጃችንን እያገኘን ነው ያለ ሶመር የሚኔ እንባ ተጋብቶበት እሱም ማልቀስ ይጀምራል። ልክ ነሽ። ሁለታችንም የእጃችን እያገኘን ነው። ቅጣቱ ደግሞ በልጆቻችን ነው። በዚህ ጊዜ ሁለቱም ተያይዘው ያለቅሳሉ። በመጨረሻ ሶመር ወጥቶ ይሄዳል። በሌላኛው ትዕይንት ዶኒሽ ኬሞቴራፒ ሕክምና እንደምትጀምር ይነገራታል። ውዴ፣ ምንም የሚያስፈራ ነገር የለም። እሺ፣ ስለዚህ አሁን ኬሞቴራፒውን ከጀመርሽ በቃ ተስፋለሽ። እሺ ትላለች ቱርካን። አይዞሽ፣ ምንም ብዙ ጊዜ አይቆይም። ግን ባይሆንልኝስ? ባይሳካስ? አይ ይሳካል። እሺ በቃ ስለዚህ ጉዳይ ማንም ባያውቅ ደስ ይለኛል ትላለች ዶኒሽ። ያው ኬሞቴራፒ እንደሆነ ካወቀ ሰው እኔን እንደሌላ ነገር ያየኛል። ስለዚህ ማንም እንዲያውቅ አልፈልግም። የቤተሰቤንም ሆነ የሌላን ሰው አስተያየት በጭራሽ መቋቋም አልችልም። ሰው እንደሌላ ነገር ሊያየኝ ይችላል። በቃ እንዳበድኩ ሊመለከቱኝ ይችላሉ። በጭራሽ መጋፈጥ አልችልም። አዎ ቤተሰቦቼም ቢሆን የማይገባ ርህራሄ እያሳዩ ሊሰብሩኝ ይችላሉ። ለማንም እንዳትናገሩ፣ ማንም እንዲያውቅ አልፈልግም። ዶኒሽ ያን ያክል አስቸጋሪ እኮ አይደለም፣ አታስቢ ይላል ሶመር። እንደዚህ ቀላል አይደለም። ምን ሊፈጠር እንደሚችል አናውቅም። በዚህ ጊዜ ሶመርና ቱርካን ልባቸው ይሰበራል። ዶኒሽ ወደ ቤቷ ገብታ ካሁኑ መደበቅ ትጀምራለች። የሰው ዓይን እያስፈራት ነው። ሶመርና ቱርካን የዶኒሽን የሕክምና ጉዳይ ቤተሰቡን ሰብስበው ያስረዷቸዋል። በመጨረሻም ቱርካንና ሶመር ከነሰድቅ ቤት ይወጣሉ። አዎ ልክ ነህ፣ መንገራችን ጥሩ ነው። ሁላቸውም እፎይታ ተሰማቸው። እንኳን ነገርናቸው። አዎ ብዬሻለሁ። እሺ በቃ ብላ ቱርካን ወደ መኪናዋ ስትገባ፣ ቱርካን። አቤት። መኪናዬን ሆስፒታል አጠገብ አቁሜያት ነው የመጣሁት እና ቤት ልታደርሽኝ ትችያለሽ? በታክሲ ሄዳ። እንዴ ቱርካን፣ ስለምን ታክሲ ነው የምታወሪው? የ2 ደቂቃ መንገድ እኮ ነው። እንዴ ብታደርሽ ምን ትሆኛለሽ? እባክሽ እንደ ጠላትሽ አትይኝ። አንድ ሁለታን የጠየቁሽ ናሽ። ሶመር ወዲያው የቱርካን መኪና ውስጥ ይገባል። ቱርካን መኪናውን አስነስታ ትሄዳለች። ለረጅም ሰዓት በመሃላቸው ዝምታ ሰፈነ። በመጨረሻም ሶመር ዝምታውን ይሰብረዋል። አነዳር ላይ ደግሞ ጎብዘሻል። ሶመር እንድናወራ አልፈልግም። የምታወራ ከሆነ ከመኪና ይውረድ። እሺ ዝም እላለሁ። ሶመር በአፉ ዝም ቢልም ባይኑ ግን ዝም ሊል አልቻለም። ቱርካንን አፍጦ እያያሽ ኮርምማታል። ሶመር እባክህ
ዝም በል አልሽኝ፣ ዝም አልኩ። አሁን ደግሞ ምንድን ነው የምትይኝ? እንዴ አይኖቼ ልጨፍን እንዴ? እኔን አትይ፣ በቃ ሌላ ቦታዬ። ቱርካን፣ ስለ ትናንት ነው እያሰብኩ ነበርና ታውቂያለሽ፣ አእምሮዬ ውስጥ ሊጠፋ አልቻለም። አዎ ትልቅ ስህተት ነው የሠራው። ሁለተኛ እንዳትደግም። እኔ የምልሽ ቱርካን፣ ለምንድን ነው ግን የምትርቂ? በዚህ ጊዜ ቱርካን መኪናዋን ታቆመዋለች። ሶመር፣ ነግሬያለሁ፣ እባክህ ከሕይወቴ ራቅ። የኔና አንተ መንገድ በቃ ተለያይቷል። የድሮዋ ቱርካን አሁን እዚህ የለችም። ልቧስ፣ በውስጧ የተደበቀው ፍቅርስ፣ እርግጠኛ ነኝ እሱ ግን አሁንም ውስጧ ላይ አለ። ያ ፍቅር አሁንም ውስጧ አልጠፋም። አዎ ልባችንን የሚያንቀለቅሉት ፍቅሮች አሁንም አልጠፉም። ያለ ሶመር እጇን ሊይዛት ሲል የቱርካን ስልክ ይጠራል። የደወለው ካርታል ነበር። ቱርካን ስልኳን ትዘጋዋለች። የሥራ አጋርሽን የደወለው? አይ ማንም አይደለም፣ በኋላ እደውላለሁ። ካርታልም ደጋግሞ ወደ ቱርካን ስልክ ይደውላል። ቱርካን ግን አታነሳም። በዚህ ጊዜ ካርታል ወደ ሰዲቅ ስልክ ይደውላል። ሄሎ፣ ሰላም አቶ ሰዲቅ። አቶ ካርታል ነኝ። እሺ። ቱርካንም ማግኘት አልቻልኩም፣ ስልኳንም አታነሳም። ዶንሽን ወደ ሐኪም ቤት እንደወሰደቻ ታውቃለሁ። አልተመለሱም እንዴ? ቱርካን ቅድም ነው ከሶመር ጋር የወጣችው። ከፈለግካት በሶመር ስልክ መደወል ትችላለህ። እሺ፣ አመሰግናለሁ። መልካም ቀን። ካርታል በሰማው ነገር ይናደዳል። ቱርካን ሶመርን ቤቱ ድረስ ታደርሰዋለች። ምን እየጠበክ ነው? ቤት እኮ ደርሳለሁ፣ ውረድ እንጂ። ሶመር ቱርካንን ዝም ብሎ ሳያት ከቆየ በኋላ አንገቷ ላይ የጠመጠመችውን ሻርፕ ይወልቀዋል። ምን እያደረክ ነው? እስጠኝ ብላ ቱርካን ልትነጥቀው ስትል ሶመር ቱርካንን ወደ ከንፈሩ ያስጠጋታል። አይን ላይን እየተያዩ ረጅም ጊዜ ይቆያሉ። አልሰጥሽም ብሎ ሶመር ከመኪና ይወርዳል። ሶመር ሻርፔን ስጠኝ ብላ ቱርካን ከመኪና ወርዳ ሶመርን ትይዘዋለች። ሶመር ሻርፑን ወደ ላይ ከፍ አድርጎ ይዘዋል። ቱርካን ለመቀማት ስትንጠራራ ወገቧን ይዞ ወደ እሱ ያስጠጋታል። በመጨረሻም ቱርካን ትዕግስት ታጣና ሶመርን ትተው ትሄዳለች። ስለምታዳምጡን እናመሰግናለን። ቀጣይ ሌሎች ክፍሎች እንዲደርሱ ሰብስክራይብ ያድርጉ።